ወላይታ ከነበሯት 50 ነገስታት መካከል አንደኛው ከነጦሩ እንደተቀበረ ያውቁ ኖሯል። ወላይታ ከነበሯት 50 ነገስታት መካከል ገናናና ስመጥር ታሪክ ባለቤት ንጉስ ካወሳና ነው። ንጉስ ካወሳና ከ1734 እስከ 1766 ዓ.ም የወላይታን ህዝብ በቅንነት አገልግሏል። ንጉስ ሳና ከንጉስ ቱቤ በኋላ ንግስናን የተጫማ ቢሆንም ስመጥር ነበረ። ንጉስ ቱቤ ለንጉስ ሳና አባት ናቸው። ብዙ ልጆች ስለነበሯቸው የአልጋ ወራሽነት ጉዳይ ችግር ፈጥሮ ነበር። ንጉስ ቱቤ ከመሞቱ በፊት ንጉስ ሳናን ከአባቱ ጋር በስልጣን ጉዳይ አተካራ ገጥሞ ነበር። ከአዋቂ ለንጉሱ በተነገረው መሰረት ይህ ከሃጉሌ የተወለደው ከስልጣን ያስወግድህና ለግዞት ይዳርጋል ተብሎ ነበር። ይህን የሰሙ ወንድሞቹ ደግሞ ሳናን ለማጥፋት ሲዶልቱ እናቱ ተገንዝባ ልጁን እዚያ ዋንቻሮ ወጣሎ በሚባለው በዳሞታ ሰሜናዊ ግርጌ አካባቢ ባለው ዋሻ ውስጥ እንዲቆይ ያደረገች። በየስርቻውና በየጥሻው እየተሸሸገ 7 ዓመት ቆየ። የ7 ዓመት ቆይታው ሳና ሽፍታ አደረገው። በአባቱ ቱቤ ላይ ከባድ ዘመቻዎችን መክፈት ጀመረ። ባለንጣዎቹን በሙሉ አስወገደ። አባቱን በስደት ወደ አሪሲ አገር እንዲሸሽ አደረገው። በአባቱም ዙፋን ላይ ተቀመጠ። ካውቱቤ ከስደት ተመልሶ ወደ ቦሮዳ በመምጣት የልጁን መንግስት ለመገልበጥ ያልተሳካ ሙከራ አደረገ። በሽፍታነት ቆይታቸው ባካበቱት ልምድ ካወሳና ኃይለኛ ጦረኛ ሆነው በሞቶሎሚ ዘመን የወላይታን ሰራዊት ወደ ሸዋ ቡልጋና ደጋ ሀገር ለወረራ በሄዱበት ወቅት በማረቆዎችና በአሪሲዎች የተያዙትን አካባቢዎች አስለቀቀ። ካወሳና ኃይለኛ ጦረኛ ነበሩ። በታሪክ ለመጀመሪያ ጊዜ በሚሞቱበት ወቅት በቀኝ እጃቸው ጦር አስይዘው ፊቱን ወደ ሰሜን መልሰው እንዲቀበሩ በተናዘዙት መሰረት በቀኝ እጃቸው ጦር ይዘው ወደ ጠላቶቻቸው እየተመለከቱ እንዲቀበሩ ተደርጓል። ይህም ንጉሱ ጦርነት ስታደርጉ ስሜን ጥሩ ባሉት መሰረት የወላይታ ሰዎች ወይም የወላይታ ህዝብ ችግር ሲገጥማቸው እስካሁን ካወሳና እያሉ ይፎክራሉ። ምንጭ ከክቡር ዶክተር ዘብዴዎስ ጨማጌራሞ የተዳፈነው የወላይታ ህዝብ ታሪክ ፍንዳታ ከተሰየመው የታሪክ መጽሐፍ የተቀነጨበ። የካወሳና መካነ መቃብር በወላይታ ዞን በካወኮሻ ወረዳ በባለወልድ ቤተክርስቲያን ቅጥር ግቢ ውስጥ ይገኛል። ላላ በራዳ ማሳጋላ ወደ